አላህ አዘወጀል መሐሪ አዛኝ ከመሆኑ የተነሳ ባሮቼ ብሎ ወደ ራሱ አስጠግቶ በሌሊትና በቀን ጥፋት ታጠፋላችሁ ኑና እኔን ጠይቁኝ ይላል። ሰሂህ ሙስሊም ላይ ሐዲሱል ቁዱስ ላይ አቢ ዘር አልገፋሪ ረዲየላሁ ዐንሁ እንደተረኩት ሐዲሱን አነ ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ፊማ ረዋ አኒላሂ ተባረከ ወተዓላ ከጌታችን ከፋለውና ከላቀው አላህ አዘወጀል እንደዘገቡት እንደተናገሩት አነሁ ቃል አላህ አዘወጀል እንዲህ አለ፣ ያ ዒባዲ ባሮች ሆይ ኢነኩም ትኽጢኡነ ቢለይል ወነሃር እናንተ በሌሊትና በቀን ትሳሳታላችሁ፣ ብዙ ጥፋቶችን ታጠፋላችሁ። ወአነ እኔ ደግሞ አግፊሩ ዙኑበ ጀሚዓ ወንጀልን በአጠቃላይ እምራለሁ አለ አምላካችን አለ። ሸርጡ ምንድን ነው? ፈስተግፊሩኒ ምህረትን ጠይቁኝ፣ አግፊር ለኩም እኔ ደግሞ ይቅር እላችኋለሁ አለ። ስለዚህ በሌሊትና በቀን ስህተት ስንሰራ ትላንትና ጥፋት አጥፍቻለሁና ዛሬ እንደዚህ መድገም የለብኝም ማለት የለብን። የስተውበት ሸርጦቹን ማሟላት አለብን በምንችለው አቅም ወደዛ ወንጀል ላንመለስ ምናምን። ነገር ግን ደግሞ ትላንትና ተሳስቼ የሆነ ዛሬን መመለስ የለብኝ አንበል። 24 ሰዓት የአራህማን በር ክፍት ነው። ስህተት ተሳስተን ከሆነ አላህ ወንጀላችንን በአጠቃላይ ይመረናል። ለምን 100 ጊዜ አንሳሳትም? 100 ጊዜ ለምን 1000 ጊዜ አንሳሳትም? 1000 ጊዜ ለምን ሚሊዮን ጊዜ አንሳሳትም? ሚሊዮን ጊዜ አላህ አዘወጀል ይቅር ይለናል። ዋናው ነገር እኛ ከጥፋታችን ተጸጽተን ወደዛ ወንጀል ላለመመለስ ቆርጠን አላህ Subhanahu Wa Ta'ala ፈርተን እንመለስ፣ እስትግፋር እንጠይቅ። ያ ረቢ እኔ ጥፋት አጥፍቻለሁ፣ አንተ ያዘኞች ሁሉ አዛኝ ነህና ማረኝ እንበለው። በቃ ፈስተግፊሩን ያለ ምህረትን ለምኑኛል። ስለዚህ አላህ Subhanahu Wa Ta'ala ምህረት እንጠይቅ። አላህ ይሕፈዘኩም። ሰላም አለይኩም።